የስደት ህይወት ከባድ ነው ያው የቤተሰቦችን ኑሮ ቀና ለማድረግ በላይ የምትሄድበት ነው በጣም ከባድ ነው ከስደት ከተመለስኩኝ በኋላ ብዙ እቅድ ነበር ይዤ የመጣሁት የነበረ እዚህ ከመጣሁኝ በኋላ ደግሞ ጥሩ ነገር አላጋጠመኝም ማለት እዛ ተዘግተሽ ስለምትኖሪ እዚህ መጥተሽ እንደ አዲስ ተከፍተሽ እንደ አዲስ ህብረተሰብ ጋር ተቀላቅለሽ ለመኖር ችግር አለ ከስደት ተመለስ ሴቶችን የሚያበቃ ፕሮጀክቱን ያገኘነው በቀበሌ አማካኝነት ነውና እሺ ብዬ እስኪ ልሞክረው ብዬ ገባሁኝ ስገባ ግን አንደኛ ሴቶችን ያማከለ ነው ደስ ያለኝ ከመጀመሪያው ማለት ነው የወክለት ውስጥ ራስ ማሸነፍ የሚባል የሆነ ፓርት አለ እሱ ላይ በጣም ውስጥ ሰርጾ ይገባል በቃ ያንን አረሳው እዛ ቲም ውስጥ የነበረው ፋይቲንግ ጥሩ ነበር ያንን አረሳው ሁለተኛ የስራ እድል ፈጠራ ላይ ሰው ከችግሩ ላይ ተነስቶ ስራ መፍጠር እንደሚችል ያንን ያዩበት ስልጣናውን ከጨረስን በኋላ ያው እንጠይቃቸዋለን ምናምን ብለውን ከተለያየን በኋላ እነሱን ሳልጠብቅ በስልጣናው አማካኝነት ያው ቁርጠኝነትና አደርገዋለሁ ይችላልው የሚለውን ነገር እንትን በማለት እቺን ከኋላ መተዋትን ሱቅ ካከፋፋዮች ተበድሬ ማለት ነው አሁን ይሄን ስልጣና አግኝቼ ስልጣናው እንደጨረስን እርግጠኛ ነኝ ሳምንት ይሆን 15 ቀን አልቆየኝም ስቀመጥ ማለት ነው ቤት ውስጥ ወዲያው ነው ይሄንን የሥራ እድል ያገኘሁት ይሄንንም ስራ ያገኘሁበት በዲሲ ድርጅት አማካኝነት ነው መጀመሪያ ከስልጣና እንደወጣን ባገኘሁት አበል መጀመሪያ ከፍታ ላይ አክሲዮን ገዛ ዳሽን ባንክ ሴቶች ቁጠባ ካሸሪ እሱን አወጣውና ወዲያው ይጀ ንግድ ፍቃድ አወጣው ከዛ በኋላ መጀመሪያ ሲጀምር ከናት ባንክ 11280 ብር እና የተወሰነ ሴትዮዋ የሁለት ወር ቤት ኪራይ ለቀቁልኝ ይሄን ያገኘው ከየለው ስልጣናው ላይ ባገኘው ክህሎት ነው ማለት By empowering migrant women returnees through life skills and entrepreneurship training and linking trainees with potential employers, the Making Migration Safe for Women project in partnership with DEC has successfully changed the lives of many migrant women returnees. Not only this, but now migrant returnees are coming together to form cooperatives, initiating business plans for joint enterprise. የተደራጀን ነው 10 ሆነን ነው ቁጠባውን አሁን ቁጠባ አንተን ብለና ቁጠባ ጀምረናል ከቁጠባው ላይ እገዛ ያደርግላችኋል ስለተባልን እሱን እገዛዋን ጨምረን የኛ የምንለው ስራ እንድንጀምርና ራሳችን እንድንችል ነው ከጥገኝነት እንድንላቀቅ ሐሳባችን ቢዝነስ ፕላንም ሰርተናል እንግዲህ እኔ ያገኘሁትን እድል በጣም ብዙ ያላገኙ ሴት እህቶቻችን አሉ ከስደት ተመላሾች በተለይ በኔ አካባቢ ራሱ ይሄንን እድል ለመጠቀም የሚፈልጉ ብዙ ልጆች አሉና ይሄንን እድል ራሱ ቢያገኙና ስልጣናውን ቢወስዱ ደስተኛ ነኝ